1080 2K 3K ምን ማለት ነው? ብዙዎቻችሁ የደህንነት ካሜራ ለመግዛት ፈልጋችሁ በ1080p የሚቀርጽ በ2K ሪዞሉሽን የሚቀርጽ በ3K ሪዞሉሽን የሚቀርጽ ስንላችሁ ግራ ትጋባላችሁ። በእነዚህ መሃል ያለው ልዩነት ምንድን ነው? ሪዞሉሽን የሚለው ቃል በመጀመሪያ የሚወስንላችሁ የእናንተ ካሜራ ዙም በምታደርጉበት ሰዓት ምን ያህል ጥርት ያለ ይሆናል ወይም ደግሞ የምስል ጥራቱ ምን ያህል ከፍተኛ እየሆነ ይሄዳል ማለት ነው። 2K ሪዞሉሽን 3K ሪዞሉሽን ስንል ከጀርባ ያለው ነገር ሪዞሉሽን የሚለው ቃል ነው። ሪዞሉሽን ማለት በቀላሉ እነዚህ ካሜሮች ምን ያህል ጥራት ወይም ደግሞ ዙም በሚደረጉበት ሰዓት ጥርት ባለ ሁኔታ ምን ያህል ያለውን እንቅስቃሴ ያሳያችኋል የሚለውን ነገር የሚገልጽላችሁ ነው። እነዚህ ሶስቱን ካሜሮች ወደ ጎን የሚያስገቡላችሁ ቦታ ኦልሞስት ተመሳሳይ ነው። ልዩነቱ የሚመጣው ይህ በ1080p የሚቀርጸው ካሜራ ዙም በምታደርጉበት ሰዓት የምስል ጥራቱን ቶሎ ታጡታላችሁ። ወደ 2K በምትመጡበት ሰዓት ደግሞ የተሻለ የምስል ጥራት ይሰጣችኋል። ኦብጀክቶቹን ደግሞ በተሻለ መንገድ ከለርድ በሆነ መንገድ ያሳያችኋል። ወደ 3K በምትመጣበት ሰዓት ደግሞ ዙም በምታደርጉበት ሁኔታ የተሻለ የምስል ጥራት ይሰጣችኋል። ከዚህ በተጨማሪ ደግሞ የሰውን ፊት ዲቴክት ለማድረግ ከፈለጋችሁ ያለውን እንቅስቃሴ ለምሳሌ ሪሴፕሽኒስት ላይ ገንዘብ ሲቆጠር እንዲሁም ያለውን ነገር ብቻ ክሊር በሆነ መንገድ ማየት የምትፈልጉ ከሆነ ከ2K ጀምሮ ያለውን ካሜራ ብትጠቀሙ ለእናንተ ጥሩ። ከዛ ውጪ 1080 የምትጠቀሙት ደግሞ ኖርማል ለሆነ እንቅስቃሴ ማንኛውንም እንቅስቃሴ መከታተል የምትፈልጉ ከሆነ ይህንን ካሜራ መጠቀም ትችላላችሁ። ከ1080 ዝቅ ያለም በ720p መቅረጽ የሚችሉ ካሜሮች አሉ። ኦቨርኦል ሪዞሉሽን የሚለው ነገር ለእናንተ የሚገልጽላችሁ ምን ያህል ጥራት ወይም ደግሞ ዙም በማድረግበት ሰዓት ምን ያህል ዲቴይልድ የሆነ ነገር ማየት እችላለሁ የሚለውን ነው።